ሰላም ጤና ይስጥልኝ ተመልካቾች እንዴት አላችሁ? በያላችሁ ሰላማችሁ ይብዛ። ዛሬ ደግሞ የማቀርብላችሁ የሰሊጥ አሰራር ነው። መጀመሪያ አንዷን ዶሮ ከፈለጋችሁ ለቦታ ከፈለጋችሁ አራት ቦታ ተቆርጣላችሁ። ከዛ በኋላ አንድ ራስ ሽንኩርት አራት ቦታ ተቆርጣላችሁ ወይም ሁለት ቦታ እና ሁለት ፍሬ ነጭ ሽንኩርት ከዛ ሄል እና ወረቀ ቃር የሚሉትን ከሙን ማርኬታለሁ አንድ ሽንኩርት ጋር ከዶሮ ጋር ጥብስ ታረጋላችሁ። ከዛ ውሃ ተጨምሩና ሩዙን ዶሮውን እንዲበስል ታረጋላችሁ ማለት ነው። እዚህ ጋር ደግሞ ሩዙ ላይ አብዛኛው ሰው ሩዝ መስሪ ብቻ ይጠቀማል። እኔ እንዳጋጣሚ ሩዝ መስሪ አልቆብኝ ስለነበረ ይሄ አቦቤንት የሚሉትን ተጠቅሜያለሁ። ግማሽ አቦቤንት እና ግማሽ ሩዝ መስሪ ነው ያደረኩት። በደንብ አጥባችሁ ተዘፈዝፉታላችሁ። እዚህ ጋር ደግሞ ዶሮአችን ሲወጣ የምንቀባውን እኔ የሩዝ ካለር የሚሰጠውን እና ትንሽዬ ካሙን እና ብላክ ፔፐር ነው አድርጌ እዚህ ጋር እንትን ያዘጋጀሁት። ከዛ ዶሮአችን አውጥተን እሱን እንቀባውና እዚህ ጋር ዘይቱን ወይም ዘይቱን ቀብታችሁ አንድ ላይ አድርጋችሁ ከቅመሞቹ ጋር ተቀብቶ ወደ ፍሩን ውስጥ ይገባል ማለት ነው፣ ወደ ኦቭን ውስጥ። እዚህ ጋር ደግሞ ሩዙን የዘፈዘፍነውን ሩዝ ጨምረን ያው በደንብ ማማሰል እስከሚበስል ድረስ